ነገ ግን በቤታችሁ የሚሆነውን ነገር አታቁምና ፕሊስ እንደው በእግዚአብሔር ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደው እዚሁ ቲክታክ ላይ ዞር ስልና ሰዎች ልከውልኝ አንድ ቪዲዮ አይቼ ነበርና ሜርሲ ሾው የሚባል የቲክታክ ቻናል ላይ ገጽ ላይ የተለጠፈ ወንድማችን የኢቢኤስ ቴሌቪዥን ጋዜጠኛ ወንድማችን ዮናስ ከበደ ታሞ ሆስፒታል እንዳለና በጣም ብዙ ሰዎች እዛ ላይ ኮሜንቱ ላይ ያየው ነበር። እግዚአብሔር ይማር ወንድማችን ምናምን እየተባለና አይ ቲንክ ሜርሲ ሲባልቆ ምህረት ማለት ነው በእንግዲህ በትርጉሙና ይሄን አይነት ፔጅ ስም ተይዞ ይሄን አይነት ሟርት በሰው ላይ ማማረት እኔ ትክክል ነው ብዬ አላስብም። በጣም ነው የሚያሳዝነው። በሚገርማችሁ እኔ ይሄን ነገር እንደው ሌሎች ወዳጆቹ አዝናችሁ ኮሜንት ላይ ስትሰጡ ስላየው ነው እንጂ ስለዮኒ መናገርም ፈልጌ አይደለም። እንግዲህ እናንተ ታሟል ሆስፒታል ነው በነፍስ ነው ብላችሁ የውሸት ዜና በመትለቁበት ጊዜ የሚገርመው አጋጣሚ ሆኖ ከኔ ጋር በኔ ቤት ነበር ዮኒና እሱ ምንም አልሆነም። በጣም ጤነኛ ነው። ረፍት ላይ ነው ያለው። ስለዚህ ከቤተ ክርስቲያን ከቀዳሴ መልስ ሲመለስ የጾም መፍቻ ቀን ስለነበረ በሚገርም ሁኔታ እንግዲህ በኔ ቤት ተገኝቶ ቁርስ ላይ ነበረ። እንደምታዩት ምርጥ የሆነ የአርሲ ገንፎ የበቆጂ ገንፎን በማጣጣም ላይ ነበርና በጣም የምታሳዝኑት እንዲህ አይነት ሟርት ለቤተሰብ ብታስቡ ለልጆቹ ብታስቡ በዙሪያው ላሉ ሰዎች ብታስቡ ጥሩ ነው። እንዲህ አይነት ነገር ትክክል አይደለም። ራሳችሁን ደብቃችሁ ማንነታችሁን ደብቃችሁ ይሄን ነገር ልታደርጉ ትችላላችሁ። ነገ ግን በቤታችሁ የሚሆነውን ነገር አታቁምና ፕሊስ እንደው በእግዚአብሔር ብዬንም ለምናችሁ ይሄ ነገር ምንም አያዋጣችሁም። ይቅርባችሁ። ሰው ላይ ሟርት ማማረት ቤተሰብን ማስደንገጥ ትክክል አይደለም እና ይሄ ሶሻል ሚዲያ ከተጠቀምንበት ለጥሩ ነገር የምናረግበት ነው። ግን እንደዚህ አይነት መጥፎ የሆኑ ነገሮችን ማድረግ በጣም ያሳፍራል። በተለይ ደግሞ ሜርሲ የሚባል ስም የያዘ ፔጅ ምህረት የሚባልን የያዘ ፔጅ እንዲህ አይነት ከስሙና ከመጠሪያው የተቃረነ ነገር ማድረግ ትክክል አይደለም። እንግዲህ ዮኒ አድናቂዎች ወዳጆቹ ዮኒ በጣም በጥሩ ጤንነት ላይ በእረፍት ላይ ፈታ ዘና እያለ ነው ያለው። ምንም ችግር የለም እና አትደንግጡ ለማለት ነው። አመሰግናለሁ። እንደዚህ የምታረጉ ሰዎች ግን እግዚአብሔር ይቅር ይበላችሁ፣ ወደ ልቦናችሁ ወደ ቀልባችሁ ይመልሳችሁ እላለሁ። ተባረኩ።